ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው የተለመዱ ሁሌም ልንጠቀምባቸው የምንችል የእንግሊዝኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንደምታዩቸው የተለያዩ የእንግሊዝኛ ኮሙኒኬሽኖች ወይም ደግሞ ንግግሮች ተቀምጠዋል። እነዚህ ንግግሮች ኤኒ ፕሌስ ኤኒ ታይም ሁሌም ልንጠቀምባቸው የምንችል ቃላቶች ናቸው። እንዴት በቀላል መንገድ አንብበን መተርጎም እንደምንችል እያንዳንዱን እናያለን። እንጀምር። ከመጀመሪያው ስንጀምር የመጀመሪያውን ለማንበብ እንደነገርኳችሁ በጣም ቀላል ነው ለማንበብ፣ የተለመዱ ናቸው ወይም ደግሞ ኮመን ናቸው። ከመጀመሪያው ስንጀምር የመጀመሪያውን ለማንበብ የመጀመሪያው እንደምታዩት ደብሊው ነች፣ ከዛ ኢ ነች። ደብሊው ኢ ምን ተብሎ ይነበባል? ዊ ሚል ድምፅ አለው። ኦኬ ኤል ኤል የሚለው እንደ አንድ ድምፅ እንደ ል ይነበባል። ስለዚህ በአንድ ላይ ዊ ኤል ዌል። ኦኬ ከዛ ወደዚህኛው ስንሄድ ደብሊው ኦን ኦ ብለን ነው የምናነበው፣ ምክንያቱም ኦ ሚል ድምፅ ነው ያላት። ደብሊው ኦ እንደ ኦ ይነበባል። አር እንደ ር፣ ኬ እንደ ክ ባላይ ስናነባው ወ ር ክ ወርክ ተብሎ ይነበባል። ኦኬ ሙሉ ሲነበብ ዌል ወርክ ዌል ወርክ ቆንጆ ስራ ወይም ደግሞ ጥሩ ስራ እንደማለት ነው። ኦኬ ወደዚህኛው ስንሄድ ከዚህ ጋር በደንብ ማየት ያለባችሁ ሁለት ኦ ሚል ድምፅ ሲመጣ ኦን እንደ ኡ አንብቡት፣ እንደ ኦ ሳይሆን እንደ ኡ። ስለዚህ ጂኦ እንደ ጎ ሳይሆን እንደ ጉ ይነበባል። ለምን? ኦ ሚል ድምፅ ስላላት። ስለዚህ ጂኦን እንደ ጉ። ኦኬ ሁለተኛዋን ኦ አታነቧትም፣ ወይም ደግሞ እንዲሁ በተናጋ የሚያልፍ ድምፅ ነው እንጂ ራሱን የቻለ ድምፅ አናዋጣም። ያ ማለት አናነበውም ማለት ነው። በተናጋ በጉሮሮ የሚያልፍ ድምፅ ብቻ ነው ያለው። ኦን እናልፍና ዲን እንደ ድ እናነባለን። ባላይ ሲነበብ ጉ ድ ጉድ። ኦኬ ወደዚህኛው ስንሄድ ዲኤን እንደ ዳ ዋይን እንደ ይ ማንበብ ነው። ስለዚህ በአንድ ላይ ዳ ይ ዳይ ተብሎ ይነበባል። ሙሉ ሲነበብ ጉድ ዳይ ጉዳይ መልካም ቀን እያለን ነው፣ ወይም ደግሞ ጥሩ ቀን። ኦኬ ወደዚህኛው ስንሄድ ቲኢን ቲ ብለን እናነባለን። ያ ማለት በውስጥ ታዋቂነት ኢ የሚል ድምፅ አላት። ኦኬ ቲኢን እንደ ቲ። ኤ አትነበብም። ለምን? የመጀመሪያዋ ቫውል ወይም ደግሞ አናባቢ ስለተነበበች ማለት ነው። ስለዚህ በተከታታይ ሁለት አናባቢዎች ከመጡ የመጀመሪያዋን ታነቡና ሁለተኛዋን መተው ነው። ኦኬ ኤን እናልፍና ሲነ ኤችን እንደ ች በአንድ ላይ ቲ ች ቲች። ኦኬ ኤምኢን እንደ ሚ በአንድ ላይ ቲች ሚ ቲች ሚ ምን ማለት ነው? አስተምረኝ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኦኬ ምን ብለን ያነበብነው ከዚህ ጋር ተመሳሳይ ነው። እስቲ ሞክሩት። ጂኦን እንደምን ያነበብነው? እንደ ጎ ሳይሆን እንደ ጉ። ሁለተኛዋ ኦ አትነበብም ወይም ደግሞ ሳይለንት ነች ብለናል። ዲን እንደ ድ በአንድ ላይ ጉ ድ ጉድ ብለን እናነባለን። ወደዚህኛው ስንሄድ ቲአይን ታይ ማለት፣ ኤምኢን እንደ ም በአንድ ላይ ታይ ኢም ታይም። ሙሉ ሲነበብ ጉድ ታይም ጉድ ታይም ቆንጆ ጊዜ ጥሩ ጊዜ እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤፍኦን በቀላሉ ፎ እንላለን። ኤልኤልኦ በአንድ ላይ ሎ ሚል ድምፅ አለው። ደብሊው እንደ ው በአንድ ላይ ሲነበብ ፎ ሎ ው ፎሎ። ከዛ ኤምኢን ሚ እንላለን። በአንድ ላይ ፎሎ ሚ ፎሎ ሚ ተከተለኝ ወይም ተከተይኝ እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ደብሊው ኤን እንደ ዋ እናነባለን። ሲነ ኤችን እንደ ች በአንድ ላይ ዋ ች ዋች። ኤምኢን ሚ በአንድ ላይ ዋች ሚ ዋች ሚ ማለት ተመልከተኝ ተመልከችኝ እንደማለት ነው። እሺ ወደዚህኛው ስንሄድ ኤልኢን እንደ ሊ ኤ ምን አትልም አትነበብም። ለምን?
ሁለት አናባቢዎች በተከታታይ ሲመጡ የመጀመሪያዋ ከተነበበች ሁለተኛዋ አትነበብም ስላልን ማለት ነው። ስለዚህ ኤን እናልፍና ቪኢን እንደ ቭ በአንድ ላይ ሊቭ ሊቭ። ኤምኢን ሚ ማለት በአንድ ላይ ሊቭ ሚ ሊቭ ሚ ማለት ተወኝ ወይም ደግሞ ተይኝ እንደማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ምን ይላል? ኤልኢ እንደ ሌ ቲ እንደ ት በአንድ ላይ ሌት ሌት። ከዛ ኤምኢን ሚ በአንድ ላይ ሌት ሚ ስንል ፍቀድልኝ ወይም ፍቀጅልኝ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ቲኢን እንደ ቴ በተመሳሳይ ኤልኢን እንደ ሌ ነው አይደል ያነበብነው? እሺ ቲኢንም እንደ ቴ ኤልኤል እንደ ል እንደ አንድ ድምፅ ማለት ነው። ስለዚህ በአንድ ላይ ቴል ቴል። ኤምኢን ምንድነው ያልነው? ሚ በአንድ ላይ ቴል ሚ ስንል ጥራኝ ጥሪኝ እንደማለት ነው። እሺ ወደዚህኛው ስንሄድ ኤስኢ እንደ ሲ ኤን እንደ ን ዲ እንደ ድ በአንድ ላይ ሲ ን ድ ሴንድ። ኤምኢን ሚ በአንድ ላይ ሺንድ ሚ ላከኝ ወይም ላኪኝ። ኦኬ ወደዚህኛው ስንሄድ ሁሌም ማየት ያለባችሁ ኤ ኤል ኤል ከሚል ፊደሎች በፊት ስትመጣ ኤን እንደ ኦ ነው የምናነባት ኤን ማለት ነው። ስለዚህ ሲኤ እንደ ካ ሳይሆን እንደ ኮ ይነበባል። ኤል ኤል እንደ ል በአንድ ላይ ኮል ኮል። ኤምኢን ሚ በአንድ ላይ ኮል ሚ ኮል ሚ ስንል ደውልልኝ ደውይልኝ ወይም ደግሞ ጥራኝ ጥሪኝ ማለትም ይሆናል። ኦኬ ወደዚህኛው ስንሄድ ኤችኢን እንደ ኸ ኤልን እንደ ል ፒን እንደ ፕ በአንድ ላይ ኸ ል ፕ ኸልፕ። ኤምኢን ሚ በአንድ ላይ ኸልፕ ሚ ምን ማለት ነው? ኸልፕ ሚ ስንል አግዘኝ ወይም አግዥኝ እያልን ነው። ኦኬ ወደዚህኛው ስንሄድ ቲኤን እንደ ታ ሳይሆን እንደ ቴ ኬኢን እንደ ክ በአንድ ላይ ቴ ክ ቴክ። ኤምኢን ሚ በአንድ ላይ ቴክ ሚ ቴክ ሚ ስንል ውሰደኝ ወይም ውሰጅኝ እንደማለት ነው። ኦኬ ወደ መጨረሻው ስንሄድ ደብሊው እና አር በተከታታይ ሲመጡ ደብሊው ምን አትልም አትነበብም። ስለዚህ ደብሊውን እናልፍና አር አይን ራይ እንላለን። ቲኢን ት በአንድ ላይ ራይ እት ራይት እንላለን። ቲኤችኢን እንደዛ ቲን እንደ ት ማንበብ በአንድ ላይ ዛ ት ዛት ተብሎ ይነበባል። ሙሉ ሲነበብ ራይት ዛት ራይት ዛት ማለት ያንን ጻፍ ወይም ደግሞ ያንን ጻፊ እንደማለት ነው። ሶ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልን በአጭር ቀን ውስጥ አሪፍ ለውጥ ማምጣት እንችላለን። ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል ጻፉልኝ፣ የመመልስላችሁ ይሆናል። እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። እናንተ ሁሌም ሳሰለችሁ በደብተራችሁ እየጻፋችሁ ማለት ነው እያንዳንዱን ድምፅ ነግራችሁ እንዴት እንደሚነበብ በደብተራችሁ ላይ እየጻፋችሁ ፕራክቲስ ማድረግ መለማመድ ከቻላችሁ በአጭር ቀን ውስጥ አሪፍ ለውጥ ማምጣት ትችላላችሁ ማለት ነው። አለመሰልቸት ነው። ሁሌም እንችላለን በሚል ወኔ ሁሌም ፕራክቲስ ማድረግ ከቻላችሁ በእርግጠኝነት አንድ ቀን አሪፍ ለውጥ ማምጣታችሁ አይቀርም። ትልቁ ነገር እችላለሁ የሚለውን ለአእምሯችሁ መንገር ነው የሚሆነው ማለት ነው። ሶ የዛሬ ትምህርታችን የቪዲዮአችን ይህንን ይመስላል። ቀጣይ በሌላ ትምህርት እስክንገናኝ ሰላም ጊዜ። ባይ ባይ።